ሰላም ጤና ይስጥልኝ ውድ የድማዛ ኒውስ ተከታታዮቻችን፣ ከኢትዮጵያ ታላቁ ሩጫ ንጉስ ወደ ታላቅ ኢንቨስተር ዛሬ በደብረ ብርሃን ከተማ አዲስ ታሪክ ተጻፈ። 1.9 ቢሊዮን ብር የወጣበት የኃይሌ ሆቴል በይፋ ተከፍቷል። በደብረ ብርሃን ከተማ ውስጥ በተገነባው አዲሱ የኃይሌ ሆቴል ኤንድ ሬስቶራንት የሆቴል በዛሬው ዕለት በክብር ተመርቆ ስራ ጀመረ። ይህ ፕሮጀክት 1.9 ቢሊዮን ብር የወጣ ሲሆን የኩባንያው 11ኛ ሪዞርት መሆኑ ተገልጿል። ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ያለችው ይህች ከተማ የበለጸገች ያለች ኢኮኖሚ ማዕከል መሆኗ ተገልጿል። በምርቃቱም ላይ አካባቢ አስተዳደሮች፣ የከተማ ኃላፊዎች ተገኝተዋል። ኃይሌ ሆቴል ደብረ ብርሃን 123 ዘመናዊ ክፍሎች ያሉት ሲሆን ከ200 በላይ አካባቢ ወገኖች የስራ ዕድል ፈጥሯል። ይህ ለከተማው ኢኮኖሚ እድገት ትልቅ ድጋፍ መሆኑ ተገልጿል። ይህ ትልቅ ፕሮጀክት ያበረከተው ኦሎምፒክ አሸናፊ የዓለም ሩጫ ሌጀንድ ኃይሌ ገብረስላሴ ነው። ኃይሌ ከሩጫ ዓለም ብቻ ሳይሆን በቢዝነስ ዘርፍም የተለየ ምሳሌ ሆኖ ቆይቷል። ከ16 ዓመት በፊት የጀመሩ የሆቴል ኢንቨስትመንት ዛሬ ወደ 10 በላይ ሪዞርቶች እድገት አሳይቷል። ደብረ ብርሃን ከተማ በኢንዱስትሪ እና በኢኮኖሚ እድገት ወደ አዲስ ደረጃ እየሄደች ነው ብሎ ኃይሌ በምርቃቱ ላይ ተገልጿል። ኃይሌ ሆቴል እና ሬስቶራንት በድሬዳዋ በሐረርና ከኢትዮጵያ ውጭ በምስራቅ አፍሪካ ሀገራት መስፋፋት እንዳለበት ተገልጿል። ከሩጫ መድረክ ወደ ቢዝነስ ዓለም ኃይሌ ገብረስላሴ እውነተኛ ሌጀንድ መሆኑ እንደገና ያሳየ የዘመናችን ፈርጥ ነው። ኃይሌ ጀግና ብቻ አይደለም፣ ኃይሌ ሯጭ ብቻ አይደለም፣ ኃይሌ ኢንቨስተር አይደለም፣ የሀገራችን ምልክት ስንል ድማዛ ቲዩብ ሳብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።